ክብር ምስጋና ለመድኃኔዓለም። ዛሬ 19 ነው የቅዱስ ገብርኤል ወራዊ በዓል ነውና ክብር ምስጋና ለመድኃኔዓለም ይገባዋል። ቅዱስ ገብርኤልን ለእኔ ወዳጄ፣ አባቴ፣ ደጋፊ፣ ረዳቴ፣ አበረታቼ፣ አጽናኝ አድርጎ ለእኔ ስለሰጠኝ እውነት ለመናገር እሱ ባከበረኝ ልክ እኔ አላከበርኩትም። ግን እነሱ እንደ ሰው አይደሉም። ጉድለታችንን አይተው አይሸሹንም፣ አይርቁንም፣ ያበረታቱናል፣ ያጽናኑላል እንጂ ሁሌ ሲከፋኝ ስደሰትም ሳዝንም ቶሎ ብዬ የሚሄደው ገብርኤል ቤተ ክርስቲያን ነው። ወደ ቅዱስ ገብርኤል መሄድ ይቀናኛልና ዛሬ ጠዋት ከቤት ወጣሁ። ስራ ገብቼ አጋጣሚ ሆኖ ጠዋት ሄዳለሁ ብዬ እንቅልፍ በዛው ይዞኝ ያው ከመቅረት ከመስነፍ መሄዱ መጎበዙ የተሻለ ነው። የዛሬ 2 ወር ባልሞላው ጊዜ ውስጥ የተሳልኩት ስለት ደርሶልኝ ሰምቶኝ ልጅ አይዞህ አለውልህ ብሎኝ ቅዱስ ገብርኤል ለዚች ቀን ስላበቃኝ ስለቴን ላስገባ ወደ ቤቱ ተመልሼ መጣሁ ማለት ነው። ጧፍና ዣንጥላ ገዝቼ እና ስለቴን አስገብቼ ጸሎቴን አድርሼ ከጨረስኩ በኋላ አንድ ዕቃ አለ ወደ ቦሌ አካባቢ ሄደው ውሰድ ተባልኩኝ። ቤተሰቦቼ ደውለውልኝ ማለት ነው። እና ያላሰብኩትን ነገር ገዝተው ጫርገው ነበረ። ለካ የቅዱስ ገብርኤልን ስዕል አድኖ በኢፖክሲ አሰርተው አልቆ ሊሰጡኝ ያሰቡት ከ2 ቀን ምናምን በፊት ነው እና አልደረሰላቸውም። አጋጣሚ ሆኖ ቅዱስ ገብርኤል ሲፈቅድ በዕለተ ቀኑ ነበር የደረሰውና ሄጄ በቅዱስ ገብርኤል ቀን ወይም በ19 ደርሶ ሄጄ ወሰድኩኝ ማለት ነው። እና እግዚአብሔር ይመስገን። ቤተሰቦቼንም እዳቸዋለሁ። ኑሩልኝ፣ እድሜ ጤና ይስጣችሁ። እንግዲህ ወጣት ከሆናችሁ ወጣትነታችሁን ተጠቀሙበት። ወጣትነት ኃይል፣ ጉልበት፣ ብርታት ነው እላለሁ። ደህና ሁኑ።